ሰላም ጤና ይስጥልኝ። ዛሬ ስለ የወስፋት ትል አወራለሁኝ። የወስፋት ትል ያው በጣም አስቸጋሪ በሽታ አይደለም፣ ግን ያው የተለመደ በሽታ ነው። ምንድን ነው? እንዴት ይተላለፋል? በምን መልኩ መከላከል ይቻላል? ምልክቶቹ ምንድን ናቸው? እንዴት ይታከማል? የሚለውን አጠር ባለ መልኩ ለማስረዳት ነው የመጣሁት። ዶክተር ኡመር አብዱ እባላለሁኝ፣ የውስጥ ደዌ ስፔሻሊስት። የወስፋት ትል ያው ከሆድ ትላትል በሽታዎች ውስጥ አንዱ ነው እና በጣም የተለመደው የሆድ ትላትል አይነት ነው ብለን መናገር እንችላለን ማለት ነው። ይህ የአንጀት ትል ያው አስካሪስ የተባለ በሕክምናው ይጠራል። ይህ በብዙ ሰዎች ላይ ሊታይ የሚችል በተለይ በህፃናት ላይ የሚከሰት ችግር ነው። ችግሩ በአብዛኛው ባልበለጸጉት ሀገራት ውስጥ በአፍሪካ፣ ኤሲያ፣ ደቡብ አሜሪካ ሀገራት ውስጥ በስፋት የሚገኝ ህመም ነው። ያው ኢትዮጵያም ውስጥ በስፋት የሚገኝ የሆድ ትላትል ነው ብለን ልንወስደው እንችላለን ማለት ነው። የአስካሪስ ወይም የወስፋት ትል ራውንድ ወርም ይባላል በህክምናው አጠራር። ራውንድ ወርም ወይም ድቡልቡል አይነት ትል የሚባሉት የትል አይነቶች ውስጥ ይመደባል እና በስፋት ይገኛል። የህይወት ዑደቱን ስንመለከት የወስፋት ትል በሰው አንጀት ውስጥ ይኖራል። ከዛም ያው እንቁላል በመጣል ከሰገራ ጋር አብሮ ወደ አፈር ይወጣል። ከዛ አፈር ውስጥም ለብዙ ጊዜ ሊቆይ ይችላል። እስከ ለዓመታት ሊቆይ ይችላል። ከዛ በኋላ ምግብ ወይም የተበከለ ውሃ ጋር አድርጎ እንደገና ተመልሶ ወደ ሰው ይገባል። ከዛ ከገባ በኋላ መልሶ እንደገና ወደ አንጀት ውስጥ ይገባል። አንጀት ውስጥ ከገባ በኋላ ወደ ሳምባ ወደ እጩነት ከተቀየረ በኋላ እጭ ወይም ላርቫ ከሆነ በኋላ ይህ ላርቫው ወደ ሳምባ ይሄዳል። ሳምባ ላይ ሲሄድ የራሱ የሚያመጣቸው ምልክቶች ይኖራሉ። ከዛ በኋላ ተመልሶ እንደገና በአፍ ውስጥ ተውጦ ወደ አፍ ይመጣና እኛ ሳናስተውለው ማለት ነው ተመልሶ ወደ በጉሮሮ አድርጎ ወደ አንጀት ውስጥ ይገባል። እንደገና እዛ ከገባ በኋላ ወደ አዋቂ ትልነት ያድጋል ማለት ነው እና ይህ ነው እንግዲህ የወስፋት የህይወት ዑደት በአጭሩ ስንመለከተው ማለት ነው። ወደ ምልክቶቹ ስንመጣ የወስፋት ትል ምንም አይነት ምልክት ላያሳይ ይችላል። በነገራችን ላይ ማለት ነው ምንም አይነት ምልክት ሳያሳይ ዝም ብሎ እንደ ዘመድ ሊቀመጥ ይችላል ማለት ነው። ምልክት ሲያመጣም ያው የተለያዩ ምልክቶች ሊያሳይ ይችላል። ዋናው ምልክት ምንም ምልክት አለመኖር ነው። ግን ምልክት ሲያሳይ በህይወት ዑደቱ ጋር የተያያዘ አይነት ምልክቶች ያሳያል። ለምሳሌ ሳምባ ላይ በሚኖርበት ጊዜ በእጩ በሆነበት ጊዜ ምን አይነት ምልክቶች ያመጣል? ከሳምባ ጋር የተያዙ ምልክቶችን ሊያሳየን ይችላል። ለምሳሌ ሳል ሊኖር ይችላል፣ የትንፋሽ ማጠር፣ አልፎ አልፎም የአክታ ደም ያዘለ አክታ ሊመጣ ይችላል። ይህ በጣም ሬር ነው። ይህ ሎፍለርስ ኒሞኒያ ወይም ሎፍለርስ ሲንድሮም ይባላል በሕክምናው አጠራር። እንደዚህ አይነት ነገር ልንመለከት እንችላለን ማለት ነው። አንጀት ጋር ከመጣ በኋላ ያው ምንም ምልክት ሳያሳይ ሊቆይ ይችላል። ወይም ደግሞ ምልክት ካሳየም የሆድ መነፋት፣ ቁርጠት ነገር ሊኖር ይችላል። ህጻናት ላይ ደግሞ የእድገት አለመኖር፣ በደንብ የሚጠበቅባቸውን ያህል አለማደግ ወይም መክሳት ነገር ሊኖር ይችላል። አልፎ አልፎ የትሉም በብዛት ከሆነ ብዙ ከሆነ የትል መጠኑ ወርም በርደኑ ሀይ ከሆነ ይባላል በህክምናው አጠራር የአንጀት መዘጋት ሊያመጣ ይችላል። ይህ ሲሆን የአኪዩት አብዶመን የሚባለው በህክምናው አጠራር ልክ እንደ ትርፍ አንጀት እንደ የሐሞት ኮሌሲስታይትስ ይባላል የሐሞት ጠጠር ጋር ተያይዞ የሚከሰቱ ችግሮች እንደዛ አይነት ስሜት ሊያመጣ ይችላል የአንጀት መዘጋት በማምጣት ማለት ነው። ይህ ግን በጣም የተለመደ ጉዳይ አይደለም፣ ግን እስከዚህ ድረስ ሊያመጣ የሚችል ሁኔታ ነው ማለት ነው። ምልክቶቹ ይህን ይመስላሉ። እንዴት አድርጎ በሽታው መኖሩን ማረጋገጥ እንችላለን የሚለውን ስንመለከት ቀላል ነው በጣም ለማወቅ፣ ያን ያህል ውስብስብ ነገር አይደለም። የሰገራ ምርመራ በማድረግ የወስፋት ትል መኖር አለመኖሩን ማረጋገጥ ይቻላል። የሰገራ ምርመራውም የተወሳሰበ ነገር አይደለም። የሰገራ ናሙና ከተወሰደ በኋላ ማይክሮስኮፕ ላይ ይደረግና ያው የወስፋት ትል እንቁላል አለ ወይም የለም የሚለውን ነገር በማየት ማወቅ ይቻላል ማለት ነው። ሕክምናውን በተመለከተ ያን ያህል ውስብስብ አይደለም። በቀላሉ ሊታከም የሚችል ችግር ነው። የተለያዩ መድኃኒቶች አሉ፣ እነዛን በመውሰድ ሊታከም ይችላል ማለት ነው። ግን ዋናው ነገር የወስፋት ህመም ወይም የወስፋት ትል የንጽህና ጉድለት ማሳያ ነው፣ የድህነት ማሳያ ነው እና
ከዚህ ችግር መላቀቅ እንዴት ይቻላል የሚለው ነገር ወሳኝ መስሎ ይታየኛል እና ይህም የአካባቢያችንንና የግል ንጽህናችንን መጠበቅ፣ ምግባችንን ንጹህ ማድረግ፣ መጠጣችንን ንጹህ ማድረግ፣ ከሰገራ መራቅ፣ ሰገራችንን በአግባቡ ማስወገድ እንዲሁም ደግሞ በገጠር አካባቢ ሰገራን እንደ ማዳበሪያ መጠቀም ማቆም በጣም አስፈላጊ ነገር ነው ማለት ነው። እነዚህም በማድረግ ራሳችንንም ከወስፋት መከላከል እንችላለን። ልጆች ላይ የሚያመጣውንም የማደግ የእድገት ውስንነትን ለመከላከል እንችላለን ማለት ነው። ከዛ በላይ ግን የራሳችንን ክብር ማስጠበቅ እንችላለን ማለት ነው። ስለዚህ ሁላችንም ንጽህናችንን በመጠበቅ ሰገራን በአግባቡ በሽንት ቤት በማስወገድ እንዲሁም ለማዳበሪያነት ባለመጠቀም ራሳችንን ከወስፋት ትል መከላከል እንችላለን ማለት ነው። ዛሬ ስለ ወስፋት ያዘጋጀሁት ይህን ይመስላል። ስላዳመጣችሁ በጣም አመሰግናለሁኝ። በሌላ ፕሮግራም በሌላ ህመም ወይም በሌላ ጉዳይ እስከምንገናኝ ድረስ ሰላም ሁኑ። ቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ በትህትና ጋብዛለሁኝ። አመሰግናለሁ።